ቀጣዩዋ ሱራ ሱረቱል ከውሰር እናገኛለን። ሱረቱል ከውሰር እና ሱረቱን ነህር በሚል ትታወቃለች። ቱዕተበሩ አቅሰረ ሱረቲን ፊል ቁርአኒል ከሪም በቁርአን ውስጥ እጅግ በጣም አጭር ምዕራፍ በሚል ትታወቃለች። የተወረደችው መካ ነው እንደ ጀምሁር መዲና እንደሆነችም የተናገሩና የጻፉ ዑለማዎች አሉ ማለት ነው። የተወረደችው ከሱረቱል አዲያት በኋላ እንደነበረ ይገለጻል። ስትወርድ ግን ቢሻራተን ለነብዩ ሰለላሁ ዐለይሂ ወሰለም ለመልእክተኛው ብስራት ነው። بأن الله تعالى سيؤتيه الخير الجزيل والذكر الخالد الله سبحانه وتعالى ለመልእክተኛው ትልቅ ምንዳ እንደሚሰጣቸው የማይረሱ በሆነ ጊዜና አልፈው የሚጠፉ እንደማንኛውም ተራ ሰው እንዳልሆኑ ለትልቅ ነገር የታጩ ሰው መሆናቸውንም አላህ Subhanahu Wa Ta'ala ከጧቱ ቀድሞ የገለጸበት ነው። ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ አዛኝና ሩህሩህ ነው። ኢና አዕጠይናከል ከውሰር እኛ ላንተ እጅግ ብዙ ኸይሮችን መልካም ነገሮችን ሰጠነ ይላል። ፈሰሊ ለረቢከ ወንሐር ለጌታህ ብቻ ስገድ በጌታህም ስም ሰዋ ወይም እረድ ይላል። ኢነ ሻኒአከ አይ ሙብጊደከ አንተን የሚጠላህ ሁወል አብተር እሱ ቆራጣ ነው ከኸይር ሁሉ የተቋረጠው ነው ይላል። አልከውሰሩ ከውሰር ብሎ ማለት አልኸይሩል ከሲሩ ብዙ መልካም ኸይር ነገር ማለት ነው። በሌላ መንገድ ደግሞ ከውሰር ብሎ ማለት ነህሩን ፊል ጀነቲ ጀነት ውስጥ ያለ ውሃ ወይም ደግሞ ፈሳሽ ለጀነት ነዋሪዎች የተዘጋጀ የመጠጥ አይነት ነው ማለት ነው። እና ኢና አዕጠይናከል ከውሰር በጀነት ውስጥ ኡማዎች የሚጠጡትን መጠጥ ሰጠንህ ማለት ነው። አነስ ባስተላለፉት ሐዲስ መልእክተኛው አለይሂ ሰላቱ ወሰላም አንድ ቀን በመካከላችን እያሉ እንደ እንቅልፍ ነገር ያዛቸው። ከዚያም ከተወሰኑ ሰዓታት በኋላ ራሳቸውን አነሱና ፈገግ አሉ። ምንድነው ያስደሰተዎት ያሳቀዎት ስንልም ጠየቅናቸው። ኡንዚለት አለየ አኒፈን ሱራ አሁን አንዲት ምዕራፍ ተወረደችልኝ አሉና فقرأ بسم الله الرحمن الرحيم إنا أعطيناك الكوثر فصل لربك وانحر إن شانئك هو الأبتر በማለት መልእክተኛው አለይሂ ሰላቱ ወሰላም ቀሩ ማለት ነው። ከዛም አስከትለው ከውሰር ምን እንደሆነ አተድሩነ መል ከውሰር ከውሰር ምን እንደሆነ አላህ የሰጠኝ ገብቷችኋል አሉ። አላህ ወረሱሉሁ አለም አልናቸው። فإنه نهر وعادنيه ربي عز وجل عليه خير كثير هو حوض تريد عليه أمتي يوم القيامة أنيته عدد النجوم فيختلج العبد منهم فأقول ربي إنه مني በማለት መልእክተኛው አለይሂ ሰላቱ ወሰላም ሰፊ ነገር አደረጉ ማለት ነው። ከውሰር ማለት በጀነት ውስጥ አላህ ለኔ ቃል የገባልኝ ወንዝ ፈሳሽ መጠጥ ነው። ብዙ መልካም ደጋግ ነገሮች አሉበት። ኡማዎች ሁሉም ይጠጣሉ ከዚህ መጠጥ። የመጠጫ ዕቃዎቹ በሰማይ ከዋክብት ቁጥር ልክ ናቸው አሉ። በዚህ ሁኔታ ላይ ኡማዎች እየጠጡ አንድ ባሪያ ይመጣና ሊጠጣ ሲል ይያዝና በመላእክቶች እንዲመለስ ይደረጋል። ከዛም ፈአቁሉ ረቢ ኢነሁ ሚኒ ጌታዬ ምነው ይህ ኡማዬ እንዲመለስ እንዳይጠጣ አስደረከው እኮ የኔ ተከታይ ነው የኔ አካል ነው እላለሁ። فيقول ما تدري ما أحدث بعدك ካንተ በኋላ በዲን ውስጥ ምን እንዳመጣ ምን እንደፈጠረ ከዲን ጋር ማይዛመድ በዲን ስም የፈጠረው ቢድዓ ምን እንደሆነ አንተ አታውቅም በሚል ዝም በል ባላለሁኝ ዝም እምላለሁ ብለዋል ረሱላህ ሰለላሁ ዐለይሂ ወሰለም። ይዘን በዲን ውስጥ ቢድዓ የሚፈጥሩ ከዲን ጋራ በዲን ውስጥ የተሰመረውን መስመር ይዞ መሄድ ሲገባቸው
በተለያየ ጊዜና ሁኔታ በዲን ስም የተለያዩ ቢድአን የሚፈጥሩ ሰዎች ነገ የመልእክተኛው ኡማዎች ይሄንን መጠጥ ለመጠጣት ሲታደሙ በሩቁ ይባረራሉ። እኔም ለመሸምገል ለምን የሚል ጥያቄ ባነሳም እነዚህን ሰዎች ልታደጋቸው ሁሉ አልችልም ብለዋል። ስለዚህ በዲን ላይ ኢትባዕ እንጂ ኢብቲዳዕ አያስፈልግም። ኢተቢዑ ወላ ተብተዲዑ እንደተባለው ማለት ነው። فكل خير في اتباع من سلف وكل شر في ابتداع من خلف خير ሁሉ ያለፉ ቀደምት ሰለፎችን በመከተል ውስጥ ነው ያለው። ሸር ሁሉ ከኋላ የመጡ ሰዎች በፈጠሩት ፈጠራ ውስጥ ነው ያለው። فصل لربك وانحر ለጌታህ ብቻ ስጀዲ ወንሐር በስሙም ሰዋ እረድ አላቸው ማለት ነው። መሐመድ ኢብኑ ከዓብ ኢነ ኡናሰን ካኑ ይሰሉነ ሊገይሪላህ ብዙ ሰዎች ከአላህ ውጭ ለሆነ አካል ይሰግዱ ነበር። ከአላህ ስም ውጭ የሆነ አካልን እየጠሩ ያርዱ ነበር። አላህ ነብዩን ሲሰግድም ለእሱ ብቻ ሲያርድም በሱ ስም ብቻ እንዲሆን አዘዛቸው። ኡማቸውም እዛው ተካቶ ከሰጀድላ አላህ ካረድን በአላህ ስም ሆነ ማለት ነው። በሌላ መንገድ ፈሶሊ ለረቢከ ወንሐር የሚለውን በተለየ መንገድ የተረዱ ሙፈሲሮች አሉ። ፈሶሊ ለረቢከ ሶላተል ዒድ የኢድ ሶላትን ማለት ነው የተሻበት። ወንሐር ማለት ደግሞ የውመ ነህር የሚታረደውን ኡድህያ ማለት ነው። ይዘን ፈሶሊ ለረቢከ ሶላተል ዒድን ስጀድ ወንሐር በእለቱ የሚታረደውን ደግሞ የኡድህያ እርድ እረድ ማለት ነው። በዚያ መልኩ የተረዱ ማለት ኢነ ሻኒአከ ሁወል አብተር ያንተ ጥላትህ ሁወል አብተሩ እሱ ነው ቆራጣው አልአቀሉ አልአዘሉ المنقطع ዳቢሩ ከኋላ አثር የሌለው ከኋላ የሚቀር ዘር የሌለው እሱ ነው ቆራጣው። አያይቱ የተወረደችው ኢነ ሻኒአከ ሁወል አብተር ዓስ ብኑ ዋኢልን السهميን አስመልክታ ነው ይባላል። መልእክተኛውን አለይሂ ሰላቱ ወሰላም ከሐረም ሲወጡ እሱ ወደ ሐረም ሲገባ አገኛቸው። ከዚያም ሐረሙ መስጂዱ በር ላይ ሁለታቸው አወሩ ማለት ነው። በማዶ ሶናዱዱ ቁረይሽ የመልእክተኛውንና የዓስ ብኑ ዋኢልን ቆሞ በጋራ ማውራት ይመለከቱ የነበሩ ሰዎች እሱ ሲገባ ማን الذي كنت تتحدث معه ማን ጋር ነበር ስታወራ የነበረው ሲሉ ጠየቁት። ذلك الأبتر አለ ያ ቆራጣው ከቆራጣው ሰውዬ ጋር ነው አለ መልእክተኛው ለማለት ነው። ይሄንን ያለው የመልእክተኛው አለይሂ ሰላቱ ወሰላም ልጃቸው ከኸዲጃ የተወለደው ወንድ ልጃቸው ሙቶባቸው ስለነበረ በቃ ከዚህ በኋላ ለመጀመሪያ ጊዜና ወንዱ ልጁ ሙቶበታል የተቋረጠ እሱ ሲሞት ከሱ የምናርፈውና የሱን ተልእኮ የሚያስቀጥል ዘር የሌለው የተቋረጠ አይነት ሰው ነው ለማለት ነው የሻውና የፈለገው ማለት ነው። አላህ Subhanahu Wa Ta'ala ግን ኢነ ሻኒአከ ሁወል አብተር አንተ ዘርህ ቆራጥ አይደለህም ዘርህ ይራባል ወደፊት ነገሩ በስጋ ዝምድና በልጅ ልጅ ብቻ ሳይሆን ደግሞ ከነፍሳቸው ከሁሉ ነገራቸው አስበልጠው የሚወዱ ተከታዮች ያንተን ሱና ህያው የሚያደርጉ ለተላከበት ተልእኮ ለዲን الاسلام የሚኖሩ ለሱ የሚሞቱ ህይወታቸውን የማይሰስቱ ተከታዮችም አፈራለህ እንደሱ ዝም ብለህ ኑረህ አልፈህ የምትቀር አይነት ሰው አይደለህም በሚል አላህ Subhanahu Wa Ta'ala እሱ ነው አብተሩ አንተ አይደለህም አላቸው ማለት ነው። ከዛሊከ ቢልፊል በተግባርም መልእክተኛው አለይሂ ሰላቱ ወሰላም በሰዓቱ የተወለዱ ወንድ ልጆቻቸው በልጅነት ቢሞቱም ከፋጡማ እና ከአሊ የተወለዱ ልጆቻቸው የልጅ ልጆቻቸው እየተዋለዱ ዘራቸው ሊቀጥል ይችላል ማለት ነው። እንዲሁም የሳቸውን ተልእኮና የሳቸውን አስተምሮ የተቀበሉ ተከታዮቻቸው ዘር ሳይለያቸው ቀለም ቋንቋ ሳይለያቸው እስከዚህ ሰዓት ድረስ ረሱላህ ሰለላሁ ዐለይሂ ወሰለም ተጽዕኖ ፈጣሪ ከሚባሉ
በታሪክ ከሚታወቁ አካላቶች ውስጥ ግንባር ቀደሙ ሆነው ቀጥለዋል፣ ወደፊትም ይቀጥላሉ ማለት ነው። ሱረቱል ከውሰር ባጭሩ እነዚህንና ሌሎችንም መልእክቶች አካታ የያዘች አጭር ሱራ ሆና እናገኛታለን ማለት ነው። የዛሬው የተፍሲር ትምህርታችን ይሄንን ይመስላል። ወሰለላሁ ዐለ ነቢይ ወዐሊሂ ወሰህቢሂ አጅመዒን። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።